እመቤት ጸጋዬ ይባላል። እመቤት ጸጋዬ ያዡ እኔ መጠቀም ስለምችል ከየት ነው እንደው ብቅ ያልሽው በዚህ ምሽት? እንዴት ልትጎበኝን መጣሽ? ከየት መጣሽ? እኔ በአጋጣሚ መቄዶንያን ካሁን ቀደም እንደዚሁ ጎብኝቼው አውቃለሁኝ ሲባልም ለረጅም ጊዜ ሰማለሁኝ። ማስታወቂያዎችን በተለያየ ቦታ ላይ ተለጥፎ አያለሁኝ። እቺን አጭሯንም ሜሴጅ ኦኬ ብሎ አባላዊ መሆኗንም ነገር አድርጌዋለሁኝ። አሁን ግን ሰሞኑን ይበልጥ ደግሞ የመጎብኘት እድሉ ገጠመኝና ዝርዝር ነገሮችን ሳይ ልቤን በጣም ነክቶታል። መስጠት ተመኘሁኝና ምን አለኝ ብዬ ውስጤን ማየት የፈለኩት ኮንታጋርጊውና ተጠቀም እሺ እና ምን አለኝ ብዬ ውስጤን ሳይ እቺ የልጅነት ቅርሴም ታሪኬም ብዙ ትዝታዎች ያሉበት ጥቂት ወርቆች ናቸውና እሷኑ ልስጥ ብዬ መጣሁት። እንግዲህ ታሪኬም ቅርሴም ብለሽኛልና እንደው ይሄ ወርቅ እንደው ታሪኩ ምንድነው? እንዴትስ ነው የመጣው? ስጦታስ ከሆነ የማን ነው? ከተገዛስ እንዴት ነው የተገዛው? እንደው ማወቅ ብንችል። መጀመሪያ ስለ ስጦቷ በጣም እናከብራለን። ያዝልሽ እንደዚህ ካነሳውት እኔ አሁን የመንግስት ሰራተኛ ነኝ። ከዛ በፊት ግን ጉልት ላይ ሰራ ነበር። የክፍለ ሀገር ልጅ ነኝ። አሁን የኤሌክትሪክ ወፍጮ አለ። ከዛ በፊትም በነዳጅ የሚሰራ ወፍጮም አለ። ያም ባልነበረበት የገጠር ከተማ ላይ ኖር ነበረ። እዛ ላይ በጄ ሽሮ ፈጭቼ በርበሬ አዘጋጅቼ ጉልት ላይ በመስራት አገኘ ነበረ ገንዘብና በዛን ሰዓት ላይ ጥሩ የሆነች አበልጅም ነበረችኝ እና ቅርስ ነው ወርቅ የተወሰነ ነገር ገዝተሻጂ ለክፉ ቀን ያገለግላል እያለችኝ እየመከረችኝ የገዛኋቸው ወርቆች ናቸው። እነዚህ ጉሊት እየሰራሽ ማለት ነው? አዎ። ይሄ የጣቴ የእጄ ብራስሌት ነው። ይሄኛው የአንገት ሀብሌ ነው። እነዚህ የፈሩት በዚህ መልክ ነው የፈሩት። በጄ ለረጅም ጊዜ ይዣቸው የተቀመጡ ታሪኮችም ናቸው፣ ትዝታዎችም ናቸው። እኛዋ ደግሞ የጣት ቀለበት ናት። እጅግ በጣም የምወዳት ነው። ባለቤቷም በእሷም በ40 ቀን ልዩነት ነው ያውን HIV ኤድስ ሕክምናው ባልታወቀበት ሰዓት ላይ ያጣኋት እጅግ የልቤ ወዳጅ ሆነች አበልጄ ናት። ስጦታ ብላ የሰጠችኝ ትዝታዋ ነው። በህይወት የለችም። ከመቄዶንያ የተሻለ ለማን ነው የምሰጠው? ይሄንን እኔ ልጅ የለኝም፣ ለልጅ አላወርስም። ስለዚህ ልሰጥ የምችልበት ትክክለኛና አስፈላጊ ቦታ ይህ ነው ብዬ ስላመንኩ ነው። ይሄም ትዝታዬ ነው፣ የረጅም ጊዜ ማለት ነው። ይሄኛው የጋብቻ ቀለበቴ ነው። ባለቤቴ በህይወት የለም። ካሁን በኋላ መቄዶንያ የሁሉ መኖሪያ ነው። አይቼዋለሁኝ በብዙ ትዝታ ልቤን ስለነካው ነው። ይሄም የጋብቻ ቀለበቴ ለዚሁ አሳልፌ ሰጥቻለሁኝ። እቺም ይሄም የባለቤቴ ስጦታው ነው። ትንሽ ተበጥሳለች፣ ጥገና ትፈልግ ይሆናልና በእጄ ያሉ እንደዚህ አይነት ትዝታዎችና ቅርስ ብሎ የያዝኳቸው ነገሮች ናቸው። ያለኝ ይሄ ነው። ይሄንን ለመቄዶንያ መስጠት አለብኝ ብዬ ስላመንኩበት ነው። መቄዶንያን ያሳመኑኝ ብዙ ነገሮች አሉ። አንደኛ መንፈስ ቅዱስ ያለበት የእግዚአብሔር እጅ ያለበት ተቋም ነው የሚመስለኝ። የተወሰኑ እንደዚሁ በጎ አድራጊ ድርጅቶች አካባቢ ብዙም ባይሆን ጥቂቶቹን ለማየት ሞክሬያለሁኝ። መቄዶንያ ከእለት ወደ እለት ያለውንም ልዩነት የማየት እድሉም ገጥሞኛል። አሁን ሳየው በቀን 2.5 ሚሊዮን ወጪ ለምግብ ብቻ ተብሎ ሲነገር
በየቀኑ ከ10 በላይ ቅበላ በአዲስ አበባ ቅርንጫፍ ላይ ብቻ የሚያደርግ የሃይማኖት ልዩነት የማያደርግ እስልምናውም ክርስትናውም ፕሮቴስታንቱም ሁሉንም ያቀፈ የእድሜ ልዩነት የሌለበት አዋቂውም ልጁም ሁሉም እኩል የሚረዳበት እንደ ሀገር ይሄ አሁን የትም ቦታ ላይ የተሰራ ያይደለ እግዚአብሔር ነው። እግዚአብሔር ሲወለድ ለዓለም ነው ለሰው ልጅ ለማዳን ሲል ነው እኩል የተሰቀለው እኩል ለሰው ልጅ የሚሰራ በመሆኑ ይሄ ልቤን ነክቶታል። የተወሰኑ ሰዎችን ሳያቸው ፍጹም ከቁጥጥራቸው ውጪ የሆነ ኢቭን ስማቸው ሲጠየቅ እንኳን መናገር የማይችሉ በጣም ደካማዎች ሙሉ በሙሉ በዳይፐር ያሉ የሰውን ክብካቤ የሚሹ ለመታጠብም ለመመገብም ለመጸዳዳቱም ለሁሉ ነገር ሰው እጅ ላይ ያሉ ራሳቸውን የማያውቁ ሰዎች እዛ ጋር ተመልክቻለሁ። ሌሎች ደግሞ ለሀገር ትልልቅ ነገር አበርክቶ ያበረከቱ ትናንትና አንቱ ይባሉ የነበሩ ሰዎች ጎዳና ላይ ወድቆ የሚያነሳቸው አጥቶ ተመልሰው ያነሳ ተቋም ሆኖ አይቻለሁ። በጣም ትልልቅ ሰዎችን እዛ ቦታ ላይ ለመለካቸው ያለው ሌሎቹ ደግሞ አሁን ዛሬ ጤናማ የነበረው ከሰዓት በኋላ ምን ሊሆን እንደሚችል አናውቅም። አንዱን አይተናል። አሁንና ወላጆቹን በመኪና አደጋ አጥቶ በዛ ድንጋጤ ምክንያት በስትሮክ ተመቶ በወጣትነቱ ስንት ነገር መስራት እየፈለገ ምኞት ብዙ ነገር እያለበት እዛጋ ሆኖ እግዚአብሔርን እያመሰገነ አየሁበት። እግዚአብሔርን እንዲያመሰግን ይህንን እድል የፈጠረለትን ተቋም ሳስበው ልቤ ይነካል። እሱም አሁን ስንጎበኝ ያነሳቸው ጥያቄዎች አሉ። በእኛ ህይወት ውስጥ እናንተን እንዴት ታያላችሁ? እንደገና መቄዶንያን ራስዎን እንዴት ነው የምትመለከቱት የሚል ጥያቄ ነበር። ልጁ አንደበቱ በአንፍ ንቅናቄ የሚረዱት ያሉት ጌዲዮን ማለት ነው። ከዚህም ሁሉ ደግሞ በዊልቸር ያሉ አሉ፣ የአእምሮ ህመምተኞች አሉ። አንድ አእምሮ ህመምተኛ ማስታመም እኮ ቤተሰብ አቅቶት አውጥቶ ጎዳና ይጥላል አይደል? ከአቅም በላይ ነው። ይሄንን ሁሉ ከአቅም በላይ የሆነውን ሰብስቦ የያዘበት ቦታ ሆኖ ሳገኘው ልቤ በጣም ተነካ። እኔ ምን አደረኩኝ? የሀገር ተልእኮ ነው፣ እንደ ሀገራዊ ግዴታ እንዳለብኝ ነፍሴ ታስበዋለች። ግን ምን ላድርግ ብዬ ሳስብ ያለኝ ይሄውን ይሄንን ላድርግ ብዬ ነው የመጣሁት። መቄዶንያ በብዙ ነገሩ ተለይቶብኛል። አንደኛ እድገቱ፣ ሁለተኛ ቅርንጫፉ በራሱ አሁን የአዲስ አበባ ይገርማል። አሁን 8000 ያክል ሰው በአካል አለዛው። አሁን በዚች ብራንች ብቻ እስከ 20000 ለመስራት አቅዶ እየተንቀሳቀሰ ነው። በዛው ልክ ደግሞ ቅርንጫፉን በየሀገሩ እያሰፋ ነው። አሁን ወደ 46 እንደደረሰ ሰማሁ። ፍጥነቱ ቅርንጫፍ የማስፋት ፍጥነቱ እንደ ሀገር ደግሞ እንዲህ አይነት ፍላጎቱ እየበዛ ነው። በኢኮኖሚ እየተመታን ባንድም በሌላ ሰው የተለያየ ሁኔታ የእድሜ ገደብ አለበት። አሁን እንደተባለው በተለያየ አደጋ ምክንያት በምንም ምክንያት ከውጭ ከራሱ አቅም ውጭ ሆኖበት ጎዳና ላይ የሚወድቅ ሰው ይኖራል። የኛም መጣፈንተ ከደቂቃዎች በኋላ ምን ሊሆን እንደምንችል አናውቅም። የነገ ቤታችን ነው። የሰው ሁሉ የነገ ቤት ነው ብዬ ስላመንኩበት ትክክለኛውን ቦታ ነው ልቤ ብሎ ስላመነበት መንፈስ ቅዱስም ስራውን የሚሰራበት ቦታ ነው ብዬም ስላመንኩበት ይህንን ላደርግ ብዬ ነው የመጣሁት። ከቃላት በላይ ነው። እኔ እዚህ ቦታ ላይ አንዳንዴ ፈጣሪ ይሄ ገንዘብ ተሰብስቦ ህንጻ ስለመገንባት ብቻ የሆነ ያለ አይመስለኝም። የሰው ልጅ እየተሰራበት ያለበት መንገድ ይገርማል። ልክ መጽሐፍ ቅዱስ ላይ ያቺ መበለቲት የለችም ያላትን 2 ዲናር የሰጠች ከሌላት አይደለም፣ በቃ ያላትን የሰጠችውና ብዙዎች እንግዲህ ሀገራችን ላይ በሀብት የተባረኩ በብዙ ነገር ትልቅ ነገር ላይ የደረሱ አሉና እጃችንን ሲይዘን እንግዲህ እቺ ሴት እንደተናገረችው
ጉሊት ቸርች ላይ የገዛችው ወርቅ ነው። በድንጋይ ወፍጮ ሽሮ ፈጭታ ሸጣ የገዛችው ወርቅ ነው። የመንግስት ሰራተኛ ነች፣ ገቢ የላትም። ድንገት ብትሸጥ የሆነ ቦታ ትንሽ መንገድ ያስቸግራት ይሆናል። እንደ ቅርስም ብናየው ትልቅ ቅርስ ነው። እኛ በተፈጥሯችን ለቅርስና ለእንደዚህ አይነት ነገር ያለን ክብር የተለየ ነውና ያላትን ነገር እንዳለ ነው የሰጠችው። እኔ ምን እንደምል አላውቅም። እዚህ መድረክ ላይ በርካታ እሷን መሰል እንደዚህ የምንማርባቸው ሰዎች እየበዙ ነው ከሚገርመው በላይና አያምሹር ይሄ ፕሮግራም በአንዳንድ ነገሮች ተስፋ እንዳንቆርጥ የሚያደርገን ኢትዮጵያዊነት አሁንም አለ። ይሄ መረዳዳቱ፣ ደግነቱ፣ የዋህነቱ፣ መስጠቱ አለና አንደኛ በሱ ተስፋ እንዳንቆርጥ፣ ሁለተኛ ይሄ 5 ቢሊዮን ብር እንደሚሳካ እነዚህ ሰዎች የእውነት ማሳያዎች ናቸው። ይሆናል የእውነት ያላቸውን ቅሪት ነው አምጥተው እየሰጡ ያሉትና እኔ እንጃ ቃላት የለኝም። እንግዲህ እድሜና ጤና ይስጥሽ። ቢኒ በመካከላችን አለ። እኔ ቢኒ መጥቶ የሆነ ነገር ቢል ደስ ይለኛል። ለመናገርም በጣም ከባድ ነው። ቢኒ ወደዚህ ና እባክህ። ሰላም ናችሁ? ቢኒ እሺ፣ በጣም አመሰግናለሁ። እናንተንም በጣም አመሰግናለሁ። ነው አይደበበ ለምን እየታስረዳለሽ? ቅድመታችን እንግዲህ እንደገለጸችው በጣም ከባድ ነው። እሷ ለምሳሌ ሀብል ስትሰጥ ለራሷ ሀብል የላትም። ሲያሳያቸው ቅድመ ስላሳየችኝ ሀብሌ እንግዲህ ከዚህ በኋላ ይሄ ነው የሚሆነው። ማገጠበት ክሬ እና ያላትን እንግዲህ ለብዙ አመት በድንጋይ ወፍጮ ሽሮን በመፍጨት ማለት እንግዲህ በዘመናዊ ሁኔታ አይደለም። ለብዙ አመት ብዙ ድካም ያለው ነገር ቲማቲም፣ ቃሪያ፣ ጉሊት ሸጣ ለብዙ አመት ያስቀመጠችውን እንግዲህ ቅሪቷን መስጠት ማለት ምን ያህል መስዋዕትነት ቅድም ይገኛሉ መጽሐፍ ቅዱስ ላይ ያለችው ሴት ማለት ነው። ትዳሯን ሰጠች የሚለው ነው። ሁሉ ነገሯን ሰጠች ይላል። በጣም የሚገርም እና ልክ የዚህ አይነት ነው የሷ። የመንግስት ሰራተኛ ነች፣ ገቢ የላትም፣ ከእጅ ወደ አፍ የምትኖር ሴት ነች። እንግዲህ በብዙ አመት ያስቀመጠችውን ጥሪቷን የሰጠችው። ከዛ ውጪ ደግሞ ባለቤቷ ያደረገላትን ቀለበት ደግሞ እኔ እንግዲህ ከዚህ በኋላ ወደ ቁርባን ወደ ምንኩስና ወደ ሌላ ነው የምሄደው፣ ትዳርም የለኝም፣ ትዳር የመቄዶንያ ነው ብላ ነው እንግዲህ ቀለበቱንም ጭምር ይዛ የመጣችው። ከዛ ውጪ ደግሞ የክርስትና በክርስትና የተዛመዱ ሰዎች የሰጧትን ውድ የሆነ ስጦታ ለሰው የማይሰጥ ነገር ነው። ያንን ሰጣ ያደረገችው ነገር ሁሉ ከአእምሮ በላይ ነው። በእውነት በጣም ምን ያህል እንግዲህ ያላትን ለመስጠት የምትችለውን ማድረጓን ስናይ ሌሎቻችን ደግሞ ከሷ በመማር ምን ማድረግ እንዳለብን በጣም የሚያስረዳ ነው። እሷ ከትርፏ ሳይሆን ከጉድለቷን የሰጠችው። ሌሎች ደግሞ እንግዲህ ከትርፋቸው ምን ያህል ሊሰጡ እንደሚገባቸው ምን ያህል መንፈሳዊ ቅናት ሊኖራቸው እንደሚገባ እንግዲህ መገመት ይቻላል። በቤተክርስቲያን ታሪክ ልንገራችሁ። ቅዱስ አጥናትያስ ይባላል። የኮፕቲክ ቸርች ጳጳስ የነበረ ነው። የኒቅያ ጉባኤ በነገራችን ላይ 324 አካባቢ የጻፈ ሰው ነው ማለት በ29 ዓመቱ እና በጣም መኖክሴ ነበርና ታሪኩ ምን ይላል? የሱን ሁኔታ በማየት ማለት ነው ብዙ ሰዎች ይመነኩሱ ነበር ይላል። ኖርማሊ እንደኔ አይነት ዝም ብሎ ተራ ሰዎች ማለት ሊመነኩሱ ያላሰቡ ሰዎች የአንድን ሰው አርያነት አይተው በብዙ ሺህ የሚቆጠር ሰው እሱን እያዩ ይመነኩሱ ነበር የሚል ታሪክ አንብቤያለሁ። እና የአንድ ሰው ነገር ምን ያህል ሰዎችን እንደሚስብ ማለት ነው። አሁን የሷ እውነት እንደው ትንሽ ሊና ያለው ሰው የቺን ሴት ሁኔታ አይቶ ይሄን ፕሮግራም የምትከታተሉ ሰዎች ምን ያህል እንደሚጠበቅባችሁ እንግዲህ ማሳያ ነው። እና ሁላችሁም እንግዲህ የምትችሉትን አግዙ ማለት ነው። እሷን ግን በጣም ነው የማመሰግነው። እግዚአብሔር ይስጥልን። ትልቅ ስጦታ ነው። ከዚህ በላይ እንግዲህ ምንም ልታደርግ አትችልም። አንገታ ብሏን እያሳየቻችሁ ምንም የላትም። በጣም ነው የምናመሰግነው። እናንተንም እንግዲህ ጊዜያችሁ መስዋዕት ያደረጋችሁ ሰዎች በጣም አመሰግናለሁ። ይገኝም በዚህ አጋጣሚ የመቄዶንያ አምባሳደር ነው። ማታውቁት ሰዎች ብዙ አርቲስቶች መቄዶንያ ያገለግላሉ፣ ይደግፋሉ። ቁጥር 1 የመቄዶንያ እንግዲህ በማንኛውም ሰዓት የሚገኝ ይገኝ መሆኑን በዚህ አጋጣሚ የመቄዶንያ ቤተሰቦች እንድታውቁ ፈልጋለሁ። አመስግኑት። እግዚአብሔር ይስጥልኝ።
እንደው እህታችን ከመሄድሽ በፊት እንግዲህ አንቺ አድርገሻል የምትችይውን ግቡን ሰምተሻል ሄደሽ አይተሻል እና እስኪ መልእክት አስተላልፊ ይሄንን በጎ ዓላማ ከደገፍ አንፃር ቢኒ ብሎታል ከጉድለትሽ ነው የሰጠሽው ከሌለሽ ነገር ላይ ነው የሰጠሽውና ሌላው እንዲሳተፍ መልእክት አስተላልፈሽ እንድትወጪ ስለፈለኩ ነው አጠቃላይ በዓለም ላይ ለሚኖሩም በኢትዮጵያ ላይ ላሉ ወገኖቻችን በሙሉ ያንቺን አሪያነት እንዲከተሉ እንፈልጋለን አንዳንዱ ካለ ከእንዳንቺ ከጉድለቱ ሳይሆን ካለው ላይም እንዲያደርግ ማለት ነው እኔ አሁን ይሄ ስጦታ አንደኛ ከነቢኒያም ህይወት ራሱ የምንማረው ነገር አለ ምንድነው ሰጥቶ የጎደለበት ሰው የለም ንፉጎች ነን ከኔም ጨምሮ ማለት ነው እኔ በንፍገት የኖርኩባቸው ዘመኖች ይመስሉኛል አሁን አንዳንዴ በመንግስት ስራ ላይ ኖርኩበት ምግብ ለስራ ነው እሰራለሁ በላለሁ ተኛለሁ እንሳለሁ መጣለሁ ምናምን መመላለስ ነው ምንም ቁም ነገር የለው ምን ሰራው በዚህ ዘመን ይብዬ ባሰላ ምንም ነገር የለም ባዶ ግን ቢኒያም አሁን የተነሳበትን አላማው እግዚአብሔር የተቀበለው ያገዘው ስለሆነ እዚህ ደረጃ ላይ ደርሷል የእናቶችን ምርቃት ሲታይ በነሱ ውስጥ የሚገኘውን ደስታ አይደለም ተሰጥቷቸው ዝም ብሎ ሲጎበኙ የሚያሳዩት ፈገግታ እዛ ውስጥ የሚገኘው ደስታ ራሱ ከስጦታ በላይ ነው ከስጦታ በላይ ነው በአካል እዛ ሲገኙ በራሱ ማለት ነው ጌዲዮን እያለ ነበር ራሱ አትጥፉብን ጎብኙን ብዙ መነኮሳት እናቶችን አይቻለው እዛ አትጥፉብን ጠይቁን ይላሉ ለመጠየቅ ምንም ይዛችሁ አትምጡ ሰራተኞችም ይላሉ አትሰቀቁብን ኑና ጠይቁ ልጆቻችሁን ይላሉ ከመጠየቅ ይጀምር ሲቀጥል ስጦታ ደግሞ ከትንሹ ይጀምራል በጣም የገለጸውና እኔንም ልቤን የነካው አንድ ነገር አለ መቄዶንያ ውስጥ አንድ እግር ጫማ ዋጋ አለው አለኝ ሲናገር አንድ እግር ጫማ ዋጋ አለው ምክንያቱም በተለያየ ምክንያት አንድ እግራቸውን ያጡ ሰዎች አሉና እሱን ሊገለገሉበት ይችላሉ የቤት ዕቃ ሲቀየር የተቀየሩ ዕቃዎችም እዛ ዋጋ አላቸው ልብስም ቁም ሳጥን ውስጥ ተጠራቅመው ለመቀየር ከወርወር ምናምን የሚቆዩ ይኖራሉ እኛ በኢትዮጵያውያን ዕቃ መጣል አንፈልግም መስጠትም አንፈልግም ለኛ ትርፍ የሚመስሉ ነገሮች ለሌሎች ጉድለት መሙያ ይሆናሉና ከትንሹ ጀምሮ መስጠት እንደሚቻል በአይነትም በገንዘብም ያለንን ነገር ብናይ ብንሰጥ ፍቅር ብንሰጣቸው ብንጎበኛቸው እናገኝበታለን እንጂ አናጣበትም እግዚአብሔርም ይላል በመጨረሻው ሰዓት እኮ ቃሉን በመማር ወይ በማስተማር ወይም ደግሞ ምን ያክል ቃል አወቅ ምን ያክል ተናገርክ አይደል ምን ያክል ታመም ይጠይቃችሁኛል ወይ ነው የታመሙትን የት ነው የምናገኘው እንደዚህ አይነት ቦታ ላይ ነው ልንጠይቅ የምንችለው የታሰሩትን እስር ቤት ብቻ አይደለም በደዌ ስራት እኮ እዛ ታስረው ያሉ አሉ ስማቸውን ጠይቀናቸው የማያውቁ ከየት መጣሽ ቢባሉ የማይናገሩ ፍጹም በሰው ቁጥጥር ስር የሆኑ ሰዎችን ያለው እዛም ደግሞ ሳይሰለቹ የሚያስታምሙ አስተማሚዎችን በጎ ፈቃደኞችን አይተናል ስለዚህ ያለን በጉልበትም በእውቀትም በአይነትም በገንዘብም አነሰም በዛም ሳይባል መርዳት ያስፈልጋል ሲቀጥል እኛ ስጋ የለበስን ሰዎች ከደቂቃዎች በኋላ ምን ልንሆን እንደምንችል አናውቅም አሁን በትራፊክ እንቅስቃሴ እንሄዳለን በቀን ስንት አደጋ ይደርሳል ስትሮክ አሁን ደግሞ የጊዜው በሽታ ሆኗል ሰው እየተመታ ማታ ተኝቶ ጠዋት መነሳት የሚያቅተው ይኖራል የሚጦረው ትናንትና አገር ሲመሩ የነበሩ መምህራን የነበሩ ወታደሮች ሀገር ሲከላከሉ የነበሩ ሰው ወድቀው ጎዳና ወድቀው ሲነሱ አይ ስለዚህ ነገኛ መሆን ምን ሆነው ነገር ስለማይታወቅ ለራሳችን ነው የምናስቀምጠው መስጠት አይደለም ምን ያሁን ስጦታ ነው ብያላስበምና
ግዴታችን ነው። የቻልን ነገር ውስጣችንን እንፈትሽና ከትንሽ እስከ ትልቅ ድረስ አቅሙ በፈቀደ ሁሉም ኢትዮጵያዊ እጁን ቢዘረጋ የሚል መልእክት ነው የሚለው። በጣም እናመሰግናለን ቢኒዬ። እሺ ትንሽ የምጨምረው ነገር ምንድነው? እሷ ለምሳሌ መጽሐፍ ቅዱስ 2 ያለው 1 ይስጥ ይላል አይደል? ያንን ያደረገችው። ሌሎቻችሁ አሁን እንደው እውነት እሷን የምታዩ ሰዎች ለምሳሌ 2 መኪና ያለው ሰው አለ፣ አንዱን እንደው ቢሰጥ ከሷ የምንማረው ማለት 2 ቤት 3 ቤት 4 ቤት ያለው ሰው አለ። ያው ሁሉ እኮ ሲጀመር አስፈላጊ አይደለም። ምንም አንድ መኖሪያ ላስቲክ ቤትም እኮ የሚኖር ሰው አለ። መኖሪያ አንድ ላስቲክ ቤትም በቂ ነው ሲጀመር። በነገራችን ላይ ጎዳና ላይ አንድ ሰው ይኖር ያም እኮ እየኖረ ነው ያለው። እና እንደው የሷን አርአያነት ተከትላችሁ ብዙ ሰዎች ትደውላላችሁ ብዬ አስባለሁ። ትርፍ ያላችሁ ሰዎች እሷ ከጉድለቷ ነው የሰጠችው አይደል? ትርፍ ቤት ያላችሁ ሰዎች፣ ትርፍ ኮንዶሚኒየም ቤት፣ መኪና፣ የተለያየ ነገር ያላችሁ ሰዎች ዛሬ በእውነት ብዙ ሰዎች ደውላችሁ ይሄን እንረዳለን ይሄንን እናግዛለን ትላላችሁ ብዬ ተስፋ አደርጋለሁ። እስቲ እንደዚህ ያሳባችሁ ሰዎች እስቲ በ09898989 እየደወላችሁ በአሁኑ ሰዓት የምትችሉትን አግዙ። ይሄ መንፈሳዊ ጥሪ ነው። መንፈሳዊ ጥሪዎች እኮ ተጠያቂነትም እኮ አላቸው። በቃ አላወቅንም ማለት አይቻልም። ማለት እንደሚገባ እየተነገረ ነው እና ሰዎች ደውላላችሁ ብዬ እጠብቃለሁ። ያን በማድረጋችሁ ደግሞ ከእግዚአብሔር ዋጋችሁ ብዙ ነው። ዘላለማዊ ዋጋ አይን ያላየው ጆሮ ያልሰማው በአእምሮ ያልታሰበ ትልቅ ዋጋ፣ ዘላለማዊ ክብር፣ ትንሽ ነገር ግን ብዙ ማግኘት። አንድ አባት ምን አሉ? መንግስተ ሰማያትን በነፃ ሸጠው በርካሽ ዋጋ ሸጠው እግዚአብሔር ይላል። የምንሰራ ትንሽ የምናገኘው በጣም ብዙ ዘላለማዊ ዋጋ መሆኑን አውቀን እውነት ይሄ ትልቅ እድል እንዳያመልጣችሁ፣ ይሄ እድል እንዳያመልጣችሁ። በእውነት ደግሜ ነው የምነግራችሁ። እግዚአብሔር መቄዶንያ ላይ ይሰራል። ሁሉ ነገር መሰራቱ አይቀርም። እናንተ ግን ከበረከቱ ተሳተፉ። ምድራዊ ነገር አድርጋችሁ ዘላለማዊ ነገር አድርጉ ብዬ ዝም ብዬ ሀሳቤን መግለጽ ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን። እንደው ስምሽን ብቻ እንዲያስተዋውቂልን ደግመሽ። ስሜ እመቤት ጸጋዬ ነው የሚባለው። እሺ እመቤት ጸጋዬ አጽንኦት ለመስጠት ነው፣ ሳልሰማሽ ቀርቼ አይደለም። ቢኒ እንዳለው እንግዲህ እመቤት ጸጋዬ በነገራችን ላይ እዚህ እየመጡ ያሉ ሰዎች እኛ እንድንማርባቸው፣ እኛ ወደ ልቦናችን እንድንመለስ ምክንያት እየሆኑን ያሉ ሰዎች ናቸውና በእመቤት በኩል እንግዲህ በጣም ልብ የሚነካ ታሪክ ነው። በርካታ ነገሮች ዛሬም ነገም ከነገ ወዲያም እንሰማለን ብለን እናስባለን። በእመቤት በኩል ቻሌንጅ ተጀምሯል። ከጉድለቷ ላይ የሰጠችው ቢያንስ ግን ካለን ላይ አንዱን እንስጥ ቢኒ ባለው መሰረት በርካታ ነገሮችን እንጠብቃለን። ጉድለትሽን ፈጣሪ ይሙላልሽ፣ በእድሜ በጤና ይጠብቅሽ፣ እሱ እንዲያሰብሽውን ያርግልሽ። በጣም ነው የምናመሰግነው እመቤት፣ በጣም እናመሰግናለን። እሺ እኔ እመቤት፣ እሺ